በጣም ብዙ ሰዎች ለምን በዝምታ እየተሰቃዩ እንደሆነ አስባችሁ ታውቃላችሁ? ያ ተራ የሚመስለው ነገር ለሚሊዮኖች በጸጥታ ሱስ የሆነው ለምን እንደሆነ ታውቃላችሁ? ዲጂታል ሃቢት ወይም እነዛን የብልግና ቪዲዮዎች የመመልከት ሱስ is not just a personal issue የግል ጉዳይ ብቻ አይደለም። it's hidden epidemic የሆነ የተደበቀ ወረርሽኝ ነው። እናም ዛሬ ይህ ሱስ እኛ ከምናስበው በላይ የተለመደ እንደሆነ በጣም እንደተለመደ እንመለከታለን። this is not about judgment ይህ ማንንም ስለመፍረድ ሳይሆን it's just awareness ግንዛቤውን ስለመስጠት ብቻ ነው። ምክንያቱም the more we understand እኛ በበለጠ ባወቅን በተረዳን ቁጥር the more we heal የበለጠ እንታከማለን። let's face it እስቲ እውነታውን እንጋፈጥ። እነዚያ የብልግና ቪዲዮዎች is everywhere ሁሉም ቦታ ላይ ይገኛሉ። በየማስታወቂያዎች ላይ፣ በሚውዚኮች ላይ፣ በቪዲዮዎች ላይ፣ በሶሻል ሚዲያ ላይ እንዲሁም ደግሞ በየቀሎቻችን ጭምር ውስጥ ይገኛሉ። ስለዚህ people think it's harmless ታዲያ ሰዎች ይህ ነገር ጉዳት እንደሌለ ያስባሉ። ምክንያቱም it's everywhere ሁሉም ቦታ ላይ ስለሚገኝ ሰዎች ይህ ነገር ምንም አይነት ጉዳት እንደሌለ ያስባሉ። ነገር ግን የሆነ ነገር gives you instant pleasure ፈጣን ደስታን ሲሰጥ your brain learns depends on it አእምሮ በዛ ነገር ላይ ጥገኛ መሆን እንዳለበት ይማራል። you might think ምናልባት ታስብ ይችላል it's just a video ብቻ እኮ everyone does it ደግሞ ሁሉም ሰው የሚያደርጉት ነገር ነው ስለዚህ ጉዳት እንደሌለው ታስባለህ። so ይህ ነገር እኛ ከምናስበው በጣም የተለመደ የሆነ ተራ ነገር ኖርማላይዝ ተደርጓል ወይም ደግሞ ከነፃነትና ከመዝናኛ ጀርባም ተደብቋል። yet inside so many are silently trapped ነገር ግን በጣም ብዙ ሰዎች በዚህ ሱስ በዝምታ ተጠምደዋል። ሳይንስ ከዚህ በስተጀርባ ምን ይላል መሰላችሁ? when you watch those bad video እነዛን መጥፎ ኦንላይን ቪዲዮዎች ስትመለከቱ ወይም እነዛን የብልግና ቪዲዮዎች ስትመለከቱ your brain releases dopamine አእምሮ ዶፓሚን የሚባል ኬሚካል ይለቃል። the more you watch አብዝተህ ደግሞ እነዛን ቪዲዮዎች ስትመለከት አእምሮ ይህንን ኬሚካል more expect ያደርጋል ማለት ነው። even when you are not watching እየተመለከትክ እንኳን ባይሆን አእምሮ ይህንን ኬሚካል መፈለጉን ወይም ሰርች ማድረጉን ይቀጥላል ማለት ነው። ያንን ፊሊንግ ወይም ያንን ስሜት again and again ይፈልጋል። ተመልከቱ not the content itself ራሱ ቪዲዮን ራሱን ትዕይንቱን ሳይሆን ይህንን ኬሚካላዊ ሱስ እንጂ ማለት ነው። ይህ በማንኛውም ሱስ ውስጥ የሚገኝ ተመሳሳይ ስርዓት ነው። ጋምብሊንግ ወይ ቁማር ስትጫወት ሊሆን ይችላል ወይም ድረግ እጽ ስትወስድ ወይም ደግሞ ሌሎችም ሱሶች ስትወስድ ይህንን ኬሚካል በአእምሮ ውስጥ ታገኛለህ። the difference ታዲያ ልዩነቱ ምንድነው? እነዛ የብልግና ቪዲዮዎች is private የግል ጉዳይ ናቸው። nobody say it ማንንም ሰው ሊያያቸው አይችልም። ለምሳሌ አንተ ቁማር ስትጫወት ይችላል ወይም አደንዛዥ እጽ ስትወስድ ሊሆን ይችላል ወይም ደግሞ ሌሎች ሱሶችን ስትወስድ በአካባቢ ያሉት ሰዎች ወይ ደግሞ በኢንቫይሮንመንት ያሉ ሰዎች ሊያውቁ ይችላል ወይ ደግሞ አንተ በዛ ነገር አዲክትድ መሆንህን ሊመለከቱ ሊያውቁ ይችላሉ። ነገር ግን እነዚህን የብልግና ቪዲዮ መመልከት ሱስ ግን ማንንም ሊያያቸው አይችልም። so people hide it ታዲያ ሰዎች ይህንን ሱስ ከሌሎች ይደብቃሉ። ነገር ግን በዚህ መንገድ ይህ ሱስ ወይም በዝምታ እየጠነከረና እየተባባሰ ይሄዳል። ታዲያ የብልግና ቪዲዮ መመልከት ሱስ ከምን ጊዜውም በላይ እየተስፋፋ ያለው ለምንድን ነው? let's look at 3 big reasons እነዚህ ትላልቅ ምክንያቶች እንመልከት። አንደኛው easy access ነው። in the past ቀደም ባሉ ጊዜያቶች እነዚህ አይነት ወይም እንደነዚህ አይነት ቪዲዮዎችን ለመመልከት ዲቪዲ ወይም መጽሔት ያስፈልግ ነበር ወይም እንደዚህ ቪዲዮዎች ለማግኘት ቀላል አልነበረም፣ አስቸጋሪ ነበር። but now ነገር ግን አሁንስ it's just one tap away ስልክን አንድ ጊዜ ብቻ መንካት ነው። it's free ነፃ ነው 24/7 ማለት ይችላል 24 hours a day በቀን ውስጥ ለ24 ሰዓት እንዲሁም ደግሞ 7 days a week በሳምንት ውስጥ ከሰባቱንም ቀን ወይም every day መመልከት ይችላል። so እኛ ይህ ነገር ከምናስበው በላይ በጣም የተለመደ የሆነው ለዛ ነው። ሁለተኛው ኢሞሽናል ስኬፕ ነው፣ ስሜታዊ ማምለጫ ስለሆነ በጣም ብዙ ሰዎች እነዚህን የብልግና ቪዲዮዎች የሚመለከቱት ከሆነ ህመማቸው ለማምለጥ ብለው እንጂ ደስታን ብለው አይደለም። ጭንቀቱ ሲገቡ ይችላል፣ ፍርሃት ሲሰማቸው ወይም ስልችቱ ሲገቡ እንደነዚህ አይነት ነገራቶችን ምርጫቸው ያደርጋል ወይም እንደነዚህ አይነት የብልግና ቪዲዮዎች መመልከት መፍትሄ ይሆናል። ሆኖም ግን እስከ ስሜቶቻቸው ይህ ነገር ለአፍታም ያደንዛል። ከዛም በኋላ ግን እነሱን ብቻቸውን አድርጎ ይተዋል። ሶስተኛው lack of awareness ነው። ሌላኛውና ወሳኙ እኛ ይህ ሱስ እኛ ከምናስበው በላይ የሆነበት ምክንያት የግንዛቤ እጥረት ነው። schools doesn't teach it በትምህርት ቤት ደረጃ ይህ awareness ይህ ግንዛቤ ለቲኔጀሮች ወይም ለታዳጊዎች አይሰጥም። ምንም እንኳን ይህ ሱስ ለቲኔጀሮች ወይም ለታዳጊዎች ላይ የበረታ ቢሆንም ማለት ነው። አንዳንድ ሰው በሚገርም ሁኔታ ይህ ሱስ ሙሉ ለሙሉ ኮንትሮል እስኪያደርገው እስኪቆጣጠረው ድረስ ሪላይዝ አድርጎም ወይም አያውቀውም። but that silence ነገር ግን ያ ዝምታ keep that cycle alive ያን ሂደት ያንን ዑደት እንዲቆይ ወይም በህይወት እንዲቆይ እንጂ እንዲድን አያደርገውም ማለት ነው። ይህ የብልግና
ቪዲዮ የመመልከት ሱስ ያንተን ፕራይቬት ወይም ያንቺን ፕራይቬት ላይ ብቻ አይደለም አፌክት የሚያደርገው ራስሽን ወይም ራስህንና ሰዎችን የምትመለከትበት መንገድ ይቀይራል። ለምሳሌ አንደኛው ሉዝ ኦፍ ሞቲቬሽን ነው፣ ተነሳሽነት ማጣት ማለት ነው። if you are studying, if you are working ትምህርት ላይ ልትሆን ትችላለህ፣ ስራ ላይ ልትሆን ትችላለህ። ጠንክሮ መስራት ወይም ደግሞ ጠንክሮ ማጥናት ለአንተ ፍጹም ከባድ ይሆናል ማለት ነው። ምናልባት አንተ ነገ ራስን የምትመለከትበት ቦታ ላይ መድረስ እያለብህ ነገር ግን ይህ ሱስ አንተን ወደ ኋላ ይጎትታል ወይም አንተን ወደ ኋላ ያስቀርሃል። ሌላኛው ደግሞ ኤንዛይቲ ወይም ዲፕሬሽን የሚባል ነው፣ ጭንቀት ወይም ስልችት የሚባል ነገር ማለት ነው። አንተ ከእንደነዚህ አይነት ኢሞሽኖች ወይም አመልጣለሁ ብለህ ስታስብ ከእንደዚህ አይነት ስሜቶች አመልጣለሁ ብለህ ስታስብ ይህ ነገር ድጋሚ መልሶ እዛው ጭንቀት ውስጥና እዛው ስልችቱ ውስጥ ይከተሃል ማለት ነው። ሶስተኛው ዲፊካልቲ ኢን ሪሌሽንሺፕ ወይም በእውነተኛ ግንኙነቶች ውስጥ ችግር ውስጥ መግባት ነው። በትዳር ህይወት ላይ ሊሆን ይችላል ወይም በፍቅር ግንኙነት ውስጥ ወለጀመርከው እውነተኛና ታማኝ ግንኙነት የነበረህን በዛ ሪሌሽንሺፕ የነበረህን ኢንተረስት ወይም ፍላጎቱን ታጣለህ። በዚህም ምክንያት ለዛ እውነተኛና ታማኝ ሪሌሽንሺፕ ውስጥ ዲፊካልቲ ወይም ችግር ውስጥ ትገባል። አራተኛው አንሪሊስቲክ ኤክስፔክቴሽን ማለት የማይመስሉና ከእውነታ የራቁ ተስፋዎች ማለት ነው። ይህ ማለት በሪል ላይፍ ላይ ወይም ፖሲብል ያልሆኑ ነገራቶችን ማለም መመኘት ማለት ነው። ከዛ ውስጥ ለምሳሌ ያለምንም ድካም ያለምንም ኢፈርት ሰክሰስፉል ወይም ስኬታማ መሆንን ማሰብ ማለት ነው። ሌላኛው ደግሞ በፍቅር ግንኙነት ውስጥ እንዲሁም ሁልጊዜም ፐርፌክት ላይፍ ወይም ሁልጊዜም የተሟላ ህይወትን ማሰብ ማለት ነው። አምስተኛውና ከባዱ ሎ ሰልፍ ወርዝ ነው፣ ዝቅተኛ በራስ መተማመን ነው። ራስህን የምትመለከትበት መንገድ ከጊዜ በኋላ ይቀየራል ማለት ነው። you don't believe you are good enough በቃ አንተ ጥሩ መሆንህን አታምንም። even when you are አንተ ጥሩ ሰው ራሱ ብትሆን ራሱ ጥሩነት ምንም አይሰማህም። you don't feel you are valuable ምንም ጠቃሚ ሰው እንዳልሆንክ ይሰማሃል ማለት ነው። አእምሮ ወይም አእምሮሽ ፋንታሲን ወይም ህልምን ስለሚያሳድድ ከእውነተኛ ስሜት ጋር የነበረው ኮኔክሽን ዲስኮኔክት ወይም ሊቋረጥ ይችላል። it's not just a habit anymore ከዚህ በኋላ ይህ ነገር ሱስ ብቻ አይደለም የሚሆነው። ከዚህ በኋላ ይህ ነገር አንተ እንዴት መኖር እንዳለብህ፣ እንዴት መውደድ እንዳለብህ፣ እንዲሁም እንዴት ማሰብ እንዳለብህ ሁላ ሼፒንግ ወይም ቅርጽ እየሰጠው ነው የሚሄደው። እውነታው ግን በጣም ብዙ ሰዎች you might know struggling right now እናንተ ምናልባት የምታውቋቸው ሰዎች በዚህ ሱስ አሁን ላይ በጣም እየተሰቃዩ እየታገሉ ይገኛሉ። ነገር ግን that silence ወይም ያዝምታቸው doesn't heal መፍትሄ ያመጣላቸው ወይም መድኃኒቱን ያመጣላቸው but awareness does ነገር ግን ግንዛቤው እንዲድኑ እንዲታከሙ ያደርጋል ማለት ነው። ምክንያቱም awareness is not about guilt ግንዛቤ ስለ ጥፋተኝነት ስሜት አይደለም። it's just understanding your mind አእምሮ ውስጥ ያለውን አእምሮ ስለሚፈጠረው ነገር ማስተዋል ወይም ደግሞ እንዲሁም ማወቅ ነው ተባብለን። ምክንያቱም አንዴ ያንን ፓተርን አንዴ ያንን መንገድ ስታቀው you can take back power ኃይልህንና አቅምህን እንደገና መመለስ ትችላለህ ማለት ነው። ሰው እነዚህን ትናንሽ ስቴፖች ነገር ግን በጣም የሚጠቅሟችሁን ስቴፖች ልንገራችሁ። ከዛ በፊት ግን ለዚህ ስሙ ጆርኒ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም የቲክቶክ አካውንታችንን ፎሎ ማድረጋችሁን እንዳትረሱ። አንደኛው be honest with yourself በቃ ተቀበል። ኢየሱስ አንተ ምን ያህል አፌክት እያደረገህ እንደሆነ፣ ምን ያህል እየጎዳህ እንደሆነ፣ በህይወትህ ላይ ምን ያህል ተጽዕኖ እየፈጠረ እንደሆነ ሆነስትሊ ተቀበል። ይህ አንተ ራስን ኮንትሮል እንድታደርግ ያግዛል። ሁለተኛው ትራክ ዩር ትራይገር ወሳኙና ራስን ኮንትሮል እንድታደርግ ከሚያግዙ ስቴፕ አንደኛው ይህ ነገር ሲቀሰቅስህ መቼና ለምን እንደሆነ ማስታወሻ ላይ ጻፍ። ይህ አንተ ራስን አንደርስታንድ እንድታደርግ ራስን እንድታውቅ ያግዛል። ሶስተኛው ሪፕሌስ ዘ ሃቢት ይህንን መጥፎ ልምድ ይህንን መጥፎ ሱስ በደና አክሽኖች መቀየር ማለት ነው። ይህ ማለት ይህ ነገር ሲሰማ በደና ነገር ኮልድ ሻወር ቀዝቃዛ ሻወር በመውሰድ ሊሆን ይችላል። ቀለል ያሉ ኤክሰርሳይዞችን በመስራት ሜዲቴሽን ሊሆን ይችላል። እንዲሁም ደግሞ ይህ ነገር ሲፈጠር ወይም ይህ ነገር ሲቀሰቅስ ምን እንደሆነ ለደቂቃዎችን ቢሆን በአእምሮ ውስጥ ማሰላሰልን ተለማመድ ወይም በእንደነዚህ አይነት ጥሩ አክሽኖች ለውጠው። አራተኛ እና የመጨረሻው ስቴፕ ራስን ኮንትሮል እንድታደርግ የሚያግዙ ስቴፖች መካከል forgive yourself ለራስህ ይቅርታ ማድረግ ማለት ነው። ተመልከት ምንም ያህል ልትሳሳት ትችላለህ። ነገር ግን ማወቅ ያለብህ ነገር every small steps matters
ወደፊት አንተ የምታደርጋቸው እያንዳንዱ ትናንሽ እርምጃዎች ጠቃሚዎች ናቸው። you are not fighting against your mind አንተ ከአእምሮ ጋር እየጣላ ወይም ግብግብ ፈጥረህ ሳይሆን you are healing it እንደውም ይበልጡንም አእምሮህን እያከምከው ነው የሚገኘው። የብልግና ቪዲዮ መመልከት ሱስ ወይም ዲጂታል ሀቢት እኛ ከምናስበው በላይ በጣም የተለመደው ነው። ነገር ግን የማለት አንተ ብቻህን አይደለህም ማለት ነው። millions are waking up becoming aware and started to change በጣም በሚሊዮን የሚቆጠሩ ሰዎች ከእንደነዚህ አይነት ሱስ እየነቁ ግንዛቤውን አግኝተው እንዲሁም የለውጥ ጉዞውን ጀምረዋል። እስከዚህ ድረስ ከደረስ የመጀመሪያው ስቴፕ ላይ awareness ወይም ግንዛቤውን አግኝተሃል። that step can change your whole life ያ ስቴፕ ግን ያንተን ሙሉ ህይወት የመቀየር አቅም አለው። ምክንያቱም ይህ understanding ነው፣ ይህ awareness ነው ተባብለናል። ምክንያቱም ደግሞ awareness the beginning of freedom የነጻነት የመጀመሪያው እርምጃ ስለሆነ ማለት ነው። ግንዛቤ የነጻነት የመጀመሪያው መንገድ ነው። እስካሁን ድረስ አብራችሁን ስለቆያችሁ በጣም አድርጌ አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም የቲክቶክ ቻናላችንን ፎሎ ማድረጋችሁ እንዳትረሱ። ሐሳብ ካላችሁ ሐሳባችሁን ኮሜንት ላይ አድርጉ። love you